ሰላም ሰላም ውድ የአስክሪፕት ቤተሰቦች ዛሬ ዳታቤዝ ምንድነው የሚለውን እናያለን። ቪዲዮውን እስከመጨረሻው ተከታተሉ ዘንድ ያከብሩት ግብዣዬ ነው። ከዚያ በፊት ግን ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። የተለያዩ ቴክኖሎጂ ትምህርቶችን ሐሳቦችን የምናጋራበት ቻናል ነው። ወደ ቪዲዮ ዳታቤዝ ምንድነው? ቃሉ አዲስ ላይ ሆነ ይችላል። ነገር ግን አክቹዋሊ ዳታቤዝ ማለት ምን ማለት ይሆን? ዳታቤዝ ማለት የመረጃ ቋት ማለት ነው። ወይም ደግሞ ከእያንዳንዱ ሲስተም ከእያንዳንዱ ሞባይል አፕሊኬሽን ከእያንዳንዱ ድረገጽ ጀርባ መረጃዎች የሚቀመጡበት ቦታ ማለት ነው። or database is an organized structured collection of data። በዚህ መልክ መረጃዎች የተደራጁ መረጃዎች ስትራክቸርድ እና ኦርጋናይዝድ በሆነ መንገድ የሚቀመጡበት ቦታ ነው ካልን በዚህ መልክ የተቀመጡ መረጃዎችን ደግሞ በኮምፒውተር ሲስተም ነው አክሰስ ማድረግ የምንችለው ማለት ነው። ለምሳሌ እናንተ የሆነ ሲስተም ላይ ስትመዘገቡ ሬጂስተር ስታደርጉ የእናንተ ኢንፎርሜሽን ከጀርባ ዳታቤዝ ላይ ይቀመጣል። አዎ ማኑዋል ደግሞ በወረቀት አሰራር ከሚያዙ መያዝ ከሚቻልባቸው የመረጃ አያያዝ ሂደቶች ውስጥ ለየት የሚያደርገው ምናልባት መረጃን በኤክሴል እንይዝ እንችላለን፣ በስፕሬድሺት ልንይዝ እንችላለን። ነገር ግን የመጀመሪያው ሊሚቴሽን አለበት። ለምሳሌ በኤክሴል ምን ያክል ሚሊዮን ዳታ መያዝ እንችላለን? ሊሚቴሽን አለበት። ለመጠቀም ትንሽ አስቸጋሪ ነው። በስፕሬድሺት በወረቀት ሲሆን ደግሞ ሞር በጣም አድካሚ ይሆናል። ኢቭን እነዛ መረጃዎች ማግኘት ውስጥ ማስቀመጡ ይሁን ትንሽ አድካሚነቱ ከማግኘቱ በላይ ደግሞ አድካሚ የሆነን መረጃ ኤክሴል ላይ ወይም ደግሞ ስፕሬድሺት ላይ ወይም ደግሞ በወረቀት ከሆነ ማክሲመም አተታይም አንድ ሰው ነው አክሰስ ማድረግ የሚችለው። ሲስተም ከሆነ ወይ ዳታቤዝ ላይ ያለ መረጃ ግን ሚሊዮን ዩዘር አንድ አክሰስ ማድረግ ይችላል። ልክ እኛ ጉግል ላይ የሆነ ነገር ሰርች ስናደርግ ጉግል ሰርች ያደረግነውን ነገር የሚሰጠን ከዳታቤዙ ላይ ነው ማለት ነው። ዜርፎር ጉግልን ኮንሲደር በዚህ እኔ በማወራበት ሙቭመንት ምን ያክል ሰው ሰርች አድርጎ ይጠይቀዋል የሆነ የሚፈልገውን ነገር። ሁለተኛው ደግሞ ዳታቤዝ ማኔጅመንት ሲስተም የሚባል አለ ማለት ነው። ስለዚህ ዳታቤዝ ማለት በቀላሉ የመረጃ ቋት ነው። መረጃዎችን የምናስቀምጥበት ሲስተም ሰርተን ድረገጽ አለምተን ወይም ደግሞ ሞባይል አፕሊኬሽን ሰርተን መረጃዎችን ከጀርባ የምናስቀምጥበት ቦታ ማለት ነው። የዳታቤዝ አይነቶች በዳታ ስትራክቸራቸው በስኬሌቢሊቲ ኒድ እና በቢዝነስ ኦፕሬሽን ሎጂክ መሰረት በአራት ይከፈላሉ። የመጀመሪያው ሪሌሽናል ዳታቤዝ የሚባለው ነው ወይ ደግሞ RDBMS። ይህ የዳታቤዝ አይነት መረጃዎቹን ስትራክቸርድ በሆነ ወይ ነው የሚያስቀምጠው። ሪሌሽናል ነው። ቴብል አለው። ቴብል ላይ ደግሞ ሮስ ኤንድ ኮሎመንስ አሉ። ዜርፎር በዛ ልክ የሚያስቀምጥ ከሆነ ሪሌሽናል ዳታቤዝ እንለዋለን ማለት ነው። ሁለተኛው የዚህ ተቃራኒ ደግሞ ነን ሪሌሽናል ዳታቤዝ ነው። ወይም ደግሞ ስትራክቸር የለውም መረጃው ወይም ደግሞ በከፊል የሆነ ያክል ስትራክቸርድ በሆነ መንገድ መረጃዎቹ የሚቀመጡበት የዳታቤዝ አይነት ነው ማለት ነው። ለምሳሌ ሞንጎዲቢ፣ ግራፍ የዚህ ምሳሌዎች ናቸው ማለት ነው። ሶስተኛው የዳታቤዝ አይነት ዲስትሪቢዩትድ ዳታቤዝ ይባላል። ዲስትሪቢዩትድ በሆነ ወይ ደግሞ ብዙ ቦታ ነው ተበታትኖ ነው ያለው። ነገር ግን እነዚህ ዲስትሪቢዩትድ የሆኑ ዳታቤዝ ኮሙኒኬት ያደርጋሉ ማለት ነው። ለምሳሌ ጉግል ዋናው ሰርቨር አሜሪካ ነው። ዜርፎር አሜሪካ ያለው ዳታቤዝ ብቻ ግን ይህን ሁሉ ሚሊዮን ዩዘር ሜቢ ቢሊዮን ዩዘር ሊያስተናግድ አይችልም። ዜርፎር ዳታቤዙን ዲስትሪቢዩት ያደርጉታል ማለት ነው። ለምሳሌ ለአፍሪካ ሜቢ ኬንያ አካባቢ አንድ ሰርቨር አለ። ዜን እዛ ሰርቨር ላይ ያለው ዳታቤዝ ይሰጣል ማለት ነው። እነዚህ ዲስትሪቢዩት የሆኑ ዳታቤዞች ግን ኮሙኒኬት ያደርጋሉ ማለት ነው። በሆነ ወይ ኮሙኒኬሽን አላቸው። ዜርፎር ይሄ ዳታቤዝ አይነት ደግሞ ይህን ይመስላል ማለት ነው። የመጨረሻው ዳታቤዝ አይነት ክላውድ ዳታቤዝ ነው። ክላውድ ዳታቤዝ ማለት ክላውድ ፕሮቫይደሮች አሉ። ዜን እነዚህ ክላውድ ፕሮቫይደሮች ዳታቤዝ ኢምፕሊመንት ይደረግባሉ። ደግሞ ዳታቤዝ እዛ ይቀመጥና መረጃችን ይቀመጣል። ዜን በምንፈልግ ሰዓት መረጃው ማግኘት ይቻላል። ለምሳሌ እነ AWS ክላውድ ሰርቨር እና ጉግል ክላውድ እነዚህ የዳታቤዝ አይነቶች ክላውድ ዳታቤዝ ይባላሉ ማለት ነው። በቀጣይ ደግሞ በእያንዳንዱ ሰብ ቶፒክ እየገባን ኢንዲፕዝ እናያለን። እስከመጨረሻው ድረስ ተከታተላችሁ በድጋሚ አመሰግናለሁ። ቻናሉን ግን ሰብስክራይብ ማድረግ እንዳትረሱ።